እነዚህ ማለት ከረንሲ ፔር ናቸው። ቪዲዮን ፖዝ አድርጋችሁ የእነዚህ ሲምቦሎች እና ቲከሮች ማየት ትችላላችሁ። how to trade not so quick hopefully ኖት ወስዳችኋል። የተጻፈ ባይሆንም ሜንታል ኖት መውሰድ አለባችሁ። ሰላም ጤና ይስጥልን። ወደ ብራይንስ ፒፕሶሎጂ በሰላም እንደደረሳችሁ ተስፋ አድርጋለሁ። ዛሬ የምናየው ቻፕተር 2 ከረንሲ ፔርስ ነው። ቻፕተር 1 ከላይ ያያችሁት የዚህ ቪዲዮ በዚህኛው በኩል አሁን ይመጣላችኋል እና ዲስክሪፕሽን ውስጡም ይገኛል። ብዙም ጊዜያችን ሳናቃጥል በሰላምታ ወደ ሌሰኑ እንግባ። ዌልካም ቱ ብራይንስ ፒፕሶሎጂ። እዚህ ፎቶ ላይ that's me። የኔ ፕሮፋይሉን ማየት ከፈለጋችሁት የስክሪኑ ቀኝ በኩል ያለው ትልቁ QR ኮድ በጉግል አፕ ስካን ብታረጉ ታገኙታላችሁ። ፎሬክስ ትሬዲንግ ትራቨል ስናድርግ እንደ ከረንሲ ኤክስቼንጅ ነው። ወደ ውጭ ሀገር ልንሄድ ስንል የተሻለ ኤክስቼንጅ ሬት የሚሰጠን ባንክ ወይ ድርጅት ጋር ሄደን ነው ምናዘርዝረው። ትሬድ ስታደርጉ እኒህ ነገሮችን ታያላችሁ። እነዚህ ምንድናቸው ልትሉ ትችላላችሁ። እነዚህ ማለት ከረንሲ ፔር ናቸው። ከረንሲ ከሌላ ከረንሲ ጋር ኤክስቼንጅ ስናድርግ ያ ከረንሲ ኤክስቼንጁን አይደንቲፋይ ማድረግ የምንችለው በከረንሲ ፔር ነው። ለምሳሌ ባንክ ሄደን ዶላር ልንገዛ ነው እንበል። የዚህ ስፔሲፊክ ትራንዛክሽን ከረንሲ ፔር USD ETB ይባላል እና ከረንሲ ፔር ውስጥ ሁለት ነገር ይታየናል፣ ቤዝ ፔር እና ኮት ፔር። ሶ የዚህ ስፔሲፊክ ኤግዛምፕል ላይ USD ቤዝ ፔር ነው እና ETB ኮት ፔር ነው። ይሄ ማለት ኖቬምበር 24 2022 ላይ USD ETB 52.9 ላይ ነበረ። ይህ ማለት አንድ USD ለመግዛት 52.9 ETB ያስፈልገናል ማለት ነው። ሶ ቤዝ ፔር እና ኮት ፔር ምን ማለት ነው? ቤዝ ፔር ማለት መግዛት የምንፈልገው ከረንሲ እና ኮት ፔር ማለት ያ ቤዝ ከረንሲ ለመግዛት የምንጠቀመው ከረንሲ ኮት ፔር ይባላል። በሌላ ኤግዛምፕል ብናይ አሜሪካ ሆነን የምንጠቀመው ከረንሲ USD ሲሆን እና ወደ ዩሮፓ ለመሄድ ስንፈልግ USD ወደ EUR እንቀይራለን። ዩናይትድ ስቴትስ ዶላር ወደ ዩሮፒያን ዩሮስ። ቤዝ ፔር ምንድን ነው? ኮት ፔር ምንድን ነው? አስቡበት። እዛኛው ኤግዛምፕል ላይ ቤዝ ፔር ዩሮ ነው እና ኮት ፔር USD ነው። ሶ የዛ ትራንዛክሽን ከረንሲ ፔር ምንድን ነው? EUR USD ነው። ስለ ኮሞዲቲ የባለፈው ቻፕተር 1 ቪዲዮ ላይ አይተነዋል። የዚህ ዓለም the most የሚገበያየው ኮሞዲቲ ጎልድ ነው። የጎልድ ሲምቦል ወይ ቲከር XAU ይባላል። ኖቬምበር 24 2022 ላይ XAU USD XAU ቤዝ ፔር ሆኖ USD ኮት ፔር ሆኖ የጎልድ ዋጋ በዩናይትድ ስቴትስ ዶላር 1753.555 USD ላይ ነበር። what about cryptocurrency ልትሉ ትችላላችሁ። የክሪፕቶ ዓለም ላይ the most የሚገበያየው ክሪፕቶ ከረንሲ ቢትኮይን ነው። የቢትኮይን ቲከር BTC ይባላል እና BTC USD ነው የዛኛው ከረንሲ ፔር ሲምቦል። ኖቬምበር 26 2022 ላይ የቢትኮይን ዋጋ 16511 ላይ ነበር። ሶ ይሄ ማለት BTC ቤዝ ፔር ከመሆኑ የተነሳ እና USD ኮት ፔር ስለሆነ አንድ ቢትኮይን ለመግዛት $16511 ያስፈልገን ነበረ ማለት ነው። ሶ እስካሁን ያየነው ሪቫይዝ እናድርግ። ከረንሲ ፔር ማለት ምን ማለት ነው? ፖዝ አድርጋችሁ ለራሳችሁ ጥያቄውን መልሱ። ቤዝ ፔር ማለት ምን ማለት ነው? ኮት ፔር ማለት ምን ማለት ነው? የጎልድ ሲምቦል ወይ ቲከር ምንድን ነው? የቢትኮይን ሲምቦል ወይ ቲከር ምንድን ነው? የዩናይትድ ስቴትስ ዶላር ሲምቦል ወይ ቲከር ምንድን ነው? ጥያቄዎቹ በትክክል እንዳገኛችሁ ተስፋ አድርጋለሁ። አሁን ወደ ፓርት 2 እንቀጥል። The types of currency pair። ከረንሲ ፔሮች ብዙ አይነት አላቸው። እዚህ እንደምታያችሁት ከረንሲ ፔር 3 አይነት አላቸው። ሜጀር ከረንሲ ፔር፣ ማይነር ከረንሲ ፔር እና ኤክዞቲክ ከረንሲ ፔር። ሜጀር ከረንሲ ፔርስ ማለት እዚህ ዓለም ላይ the most የሚገበያየው ከረንሲ ፔር ማለት ነው። ሜጀር ከረንሲ ፔሮች የፎሬክስ ማርኬት 85% የሚይዙት። እነዚህ ከረንሲ ፔሮች ከዩናይትድ ስቴትስ ዶላር ወይም USD ጋር ፔርድ ናቸው። ሜጀር ከረንሲ ፔሮች የዚህ ዓለም ዋናው ከረንሲዎች ናቸው። ለምሳሌ
Great Britain pound, European euro, Japanese yen, Australian dollar, Swiss franc, Canadian dollar እና ኒውዚላንድ ዶላር ነው። ቪዲዮን ፖዝ አድርጋችሁ የእነዚህ ሲምቦሎች እና ቲከሮች ማየት ትችላላችሁ። እና በእነዚህ ሜጀር ከረንሲዎች የተሰራ ሜጀር ከረንሲ ፔሮች እነዚህ ናቸው። አሁን ስለ ማይነር ከረንሲ ፔርስ እናያለን። የፎሬክስ ማርኬት 12 እስከ 13% ናቸው። እኒህ ማይነር ከረንሲስ ፔር የተደረጉት ከዩናይትድ ስቴትስ ዶላር ጋር አይደለም። ለምሳሌ እነዚህ ማይነር ከረንሲ ፔርስ ናቸው። ቪዲዮን ፖዝ አድርጋችሁ ማየት ትችላላችሁ። እና እነዚህ ከረንሲ ፔሮቹን ያያችሁት አዛን ኤክሰርሳይዝ አንድ በአንድ ፕራይሱን ቼክ ብታደረጉም ጥሩ ነው። ስለ ኤግዞቲክ ከረንሲ ፔርስ እናወራ። እንደ ስማቸው ኤግዞቲክ ናቸው። ብዙም ትሬድ አይደረጉ። የዲቨሎፒንግ ኢኮኖሚዎች ወይም የዲቨሎፒንግ ሀገሮች ኢኮኖሚ ነው እነዚህ ኤግዞቲክ ከረንሲ ፔሮች ሪፕሬዘንት የሚያደርጉት። የፎሬክስ ማርኬት 2 እስከ 3% ነው የሚያክሉት እና ዩዥዋሊ ፔር የሚደረጉት ከየሆነ ሜጀር ከረንሲ ጋር ነው። የኤግዞቲክ ከረንሲ ፔርስ ኤግዛምፕል ናቸው። ቪዲዮን ፖዝ አድርጋችሁ ማየት ትችላላችሁ። አሁን ወደ ኤክሳይቲንግ ፖይንት እየደረሰን ነው። ሃው ቱ ትሬድ ናት ሶ ኩዊክ። እሱን የምናየው ቻፕተር 3 ላይ ነው which is how to trade forex. Thank you very much. So chapter 2 አይታችሁ ስለጨረሳችሁ congratulations. Hopefully ኖት ወስዳችኋል። የተጻፈ ባይሆንም ኢንተርኖት መውሰድ አለባችሁ። እነዚህ ተርሞች በጣም ቤዚክ ተርምስ ናቸው። የእነዚህ ተርሞች አሪፍ አንደርስታንዲንግ ሊኖራችን ይገባል። ትሬደር መሆን ለሚፈልግ ሰው ካለም ለእነሱ እቺ ቪዲዮ ፎርዋርድ አድርጉ። Kindly like and subscribe.